ብዙዎቻችን የኩላሊት ህመም የመጨረሻ ደረጃ ላይ እስኪደርስ ድረስ ምንም አይነት ከባድ ምልክት ላያሳይ እንደሚችል አናውቅም። ትኩረት ካለመስጠታችን የተነሳም ኩላሊታችን በከፍተኛ ሁኔታ በመጎዳቱ ምክንያት ፌል ያደርጋል። በዚህ የተነሳ ብዙዎች ንብረታቸውን እስከ መሸጥ፣ ህይወታቸውን እስከ ማጣት፣ አልፎ ተርፎም ወዳልሆነ ህይወት ውስጥ እስከ መግባት ደርሰዋል። የኩላሊት ህመም ከባድ ደረጃ ላይ እስኪደርስ ድረስ ምልክቱ ላይታይ ስለሚችል ዶክተሮች የኩላሊት ህመምን ዝምተኛው ገዳይ ወይም ሳይለንት ኪለር ብለው ይጠሩታል። ነገር ግን ሰውነታችን ኩላሊታችን ከመጎዳቱ በፊት የሚያሳያቸውን ጥቃቅን ምልክቶች በሚገባ ካስተዋልንና ተፈጥሯዊ የጥንቃቄ መንገዶችን ከተገበርን ራሳችንን ሙሉ በሙሉ መታደግ እንችላለን። ዛሬ በሰውነታችን ውስጥ ሌት ተቀን ሳይደክም በየቀኑ ከ190 ሊትር በላይ ደምን እያጣራ መርዛማ ቆሻሻዎችን ስለሚያስወግደው ድንቅ አካላችን እንነጋገራለን። አዎ፣ ስለ ኩላሊታችን ነው። በዚህ ቪዲዮ ውስጥ ኩላሊታችን እየተጎዳ መሆኑን የሚያሳዩ 7 የቅድመ ማስጠንቀቂያ ምልክቶችን፣ ለኩላሊት ህመምና ለጠጠር መፈጠር ዋና ዋና መንስኤዎችን እንዲሁም በቤታችን ውስጥ ምንም አይነት የጎንዮሽ ጉዳት በሌላቸው ምግቦችና አትክልቶች ኩላሊታችንን ሙሉ በሙሉ የሚያጸዱና ከበሽታ የሚከላከሉ 10 ምርጥ የተፈጥሮ መፍትሄዎችን ከአዘገጃጀታቸው ጋር በዝርዝር እንመለከታለን። ቪዲዮን እስከ መጨረሻ በመከታተል ለራስዎና ለቤተሰቦ ጤና ትልቅ ዕውቀት ይሸምቱ። ለቻናሉ አዲስ ከሆኑ ሰብስክራይብ ያድርጉ፣ እንዲሁም የደወል ምልክቱን መጫን አይርሱ። አሁን በቀጥታ ወደ ጉዳያችን እናልፋለን። የኩላሊት ስራ መስተጓጎል ሲጀምር በሰውነታችን ውስጥ ያሉ መርዞችና ትርፍ ፈሳሾች መከማቸት ይጀምራሉ። ይህም በሚከተሉት 7 ምልክቶች በኩል ይገለጻል። አንደኛ፣ የሽንት መልክና የሽንት መደጋገም ለውጥ። ኩላሊታችን ሽንት የሚያመርት አካል እንደመሆኑ መጠን የመጀመሪያው ምልክት የሚታየው በሽንታችን ላይ ነው። ሽንቶ በጣም አረፋ የሚያወጣ ከሆነ ይህ የሚያሳየው ፕሮቲን በሽንት ውስጥ እየወጣ መሆኑን ነው። ይህም የኩላሊት ማጣሪያዎች መጎዳታቸውን ያሳያል። በተጨማሪ በተለይ በሌሊት በተደጋጋሚ መሽናት ወይም የሽንት ቀለም በጣም ማጭለም ወይም ደግሞ ደም መቀላቀል አስቸኳይ ትኩረትን የሚሻ ምልክት ነው። ሁለተኛ፣ የእግር ወይም የቁርጭምጭሚትና የፊት ማበጥ። ኩላሊት ትርፍ ፈሳሽን ማስወገድ ሲያቅተው ያ የተከማቸ ፈሳሽ በስበት ህግ ምክንያት ወደ ታችኛው የሰውነታችን ክፍሎች ይወርዳል። እግሮ፣ ቁርጭምጭሚቶ ወይም ከእንቅልፎ ሲነቁ የአይኑ አካባቢ ማበጥ የኩላሊት ስራ መቀነስን ሊያመለክት ይችላል። ሶስተኛ፣ ከልክ ያለፈ ድካምና የማተኮር ችግር። ኩላሊታችን ኤሪትሮፖኢቲን የተባለ ሆርሞንን ያመርታል። ይህ ሆርሞን ሰውነታችን ቀይ የደም ሴሎችን እንዲያመርት ያዛል። ኩላሊት ሲደክም ይህ ሆርሞን ይቀንሳል። ይህም ወደ ደም ማነስ ወይም አኒሚያ ያመራል። ደም ማነስ ሲከሰት ደግሞ ኦክሲጅን ወደ አንጎልና ጡንቻዎች በሚገባ ስለማይደርስ ከባድ ድካምና የመጫጫን ስሜት ይፈጥራል። አራተኛ፣ የቆዳ ማሳከክና መድረቅ። ኩላሊት በደም ውስጥ ያለውን የማዕድናት በተለይም ፎስፈረስና የፈሳሽ መጠን ሚዛን ይጠብቃል። ኩላሊት ስራውን በአግባቡ ካልሰራ በደም ውስጥ የፎስፈረስ መጠን ስለሚጨምር ቆዳ በከፍተኛ ሁኔታ እንዲደርቅና እንዲያሳክክ ያደርጋል። አምስተኛ፣ የጀርባ ወይም የጎን ህመም። ኩላሊታችን የሚገኘው ከጎድን አጥንታችን በታች በጀርባችን በኩል ነው። በተለይ የኩላሊት ጠጠር ወይም የሽንት ቧንቧ ኢንፌክሽን ሲኖር በጎንና በጀርባ በኩል ወደ ታችኛው የሆድ ክፍል የሚወርድ ከባድና የሚቆራርጥ ህመም ይሰማል። ስድስተኛ፣ የምግብ ፍላጎት መቀነስና የማቅለሽለሽ ስሜት። በደም ውስጥ መርዛማ ቆሻሻዎች ሲከማቹ የምግብ መፈጨት ስርዓታችን ላይ ተጽዕኖ ያሳድራሉ። ይህም ጧት የማቅለሽለሽ፣ የማስታወክ ወይም ሙሉ በሙሉ የምግብ ፍላጎትን የማጣት ስሜትን ያስከትላል። ሰባተኛ፣ በአፍ ውስጥ የብረት ጣዕም መሰማት ወይም ሜታሊክ ቴስት። በደም ውስጥ የሚኖረው የቆሻሻ ክምችት የምግባችንን ጣዕም እንዲቀየር ያደርገዋል። የሚመገቡት ምግብ በሙሉ የብረት ጣዕም የሚኖረው ከሆነ ወይም ያለምንም ምክንያት የአፍ ጠረን መጥፎ ከሆነ ይህ ኩላሊታችን እርዳታ እየፈለገ መሆኑ አንዱ ማረጋገጫ ነው። እነዚህን ምልክቶች ካየን በኋላ ለመሆኑ ኩላሊታችንን ለአደጋ የሚዳርጉት ዋና ዋና ነገሮች ምንድናቸው የሚለውን ማወቅ ከመፍትሄው በፊት ልንረዳው የሚገባ ዋናው ጉዳይ ነው። ስለዚህ ኩላሊታችንን ለአደጋ የሚዳርጉትን ዋና ዋና ነገሮች በጥቂቱ አስረዳለሁ። አንደኛ፣ ከፍተኛ የደም ግፊት። የደም ግፊት በኩላሊት ውስጥ ያሉትን ጥቃቅን የደም ስሮች ያጠባል፣ ያጠነክራል፣ እንዲሁም ያዳክማል። ይህም ኩላሊቱ ደምን በአግባቡ እንዳያጣራ ያደርገዋል። ሁለተኛ፣ የስኳር በሽታ። በደም ውስጥ ያለው ከፍተኛ ስኳር የኩላሊትን ማጣሪያዎች
በሂደት ያጠፋቸዋል። ሶስተኛ የውሃ እጥረት በቀን ውስጥ በቂ ውሃ ለመጠጣት መርዞች በኩላሊት ውስጥ እንዲከማቹና ወደ ጠጠርነት እንዲቀየሩ ያደርጋል። አራተኛ የጨው ወይም ሶዲየም መብዛት ከመጠን ያለፈ ጨው መመገብ የደም ግፊትን ከመጨመሩም በላይ ኩላሊት ፈሳሽን ለማስወገድ የሚሰራውን ስራ እጥፍ ያደርገዋል። አምስተኛ የህመም ማስታገሻ መድኃኒቶችን መውሰድ እንደ አይቡፕሮፌን እና ዲክሎፌናክ ያሉ የህመም ማስታገሻዎችን ያለ ሐኪም ትዕዛዝ ለረጅም ጊዜ መውሰድ የኩላሊትን የደም ዝውውር በመቀነስ ለድንገተኛ የኩላሊት ስራ ማቆም ይዳርጋል። አሁን ወደ ዋናውና ተጠባቂው ክፍል ደርሰናል። ኩላሊታችንን ከተከማቹ መርዞች የሚያጸዱ የኩላሊት ጠጠርን የሚያሟሟቁና ኢንፌክሽኖችን በቀላሉ የሚያስወግዱ 10 ፍጹም ተፈጥሯዊ አስተማማኝና ምንም አይነት የጎንዮሽ ጉዳት የሌላቸውን ደግሞአለው ምንም አይነት የጎንዮሽ ጉዳት የሌላቸውን መፍትሄዎች ከነ አዘገጃጀታቸውና ከነ መመሪያቸው በደንብ እንመለከታለን። አንደኛ የፓርስሌ ወይም የድንብላል ሻይ። ፓርስሌና ድንብላል የተፈጥሮ ሽንት አስገዳጅ ወይም ናቹራል ዲዩሬቲክ ናቸው። ይህም ኩላሊት ብዙ ሽንት እንዲያመርት በማድረግ በውስጡ ያሉትን ባክቴሪያዎችና ጥቃቅን የአሸዋ ጠጠሮች ጠርጎ እንዲያስወግድ ይረዳል። አሁን ለማዘጋጀት የሚያስፈልጉ ነገሮችን እንጠቅሳለን። 1 እጅ ሙሉ ትኩስ የፓርስሌ ወይም የድንብላል ቅጠል እንዲሁም 3 ብርጭቆ ንጹህ ውሃ ያስፈልጋል። ወደ አዘገጃጀቱ ስናልፍ በመጀመሪያ ቅጠሉን በንጹህ ውሃ በሚገባ ጠቡት። በመቀጠል ውሃውን በድስት ውስጥ አፍልቶ ማውረድ። ከዛም ያዘጋጁትን የፓርስሊ ወይም የድንብላል ቅጠል በፈላው ውሃ ውስጥ ጨምራችሁ ለ10 ደቂቃ ያክል ክዳኑን ከድናችሁ አስቀምጡ። እዚህ ጋር ልታስተውሉት የሚገባው ማብሰል አያስፈልግም። በፈላ ውሃ ውስጥ መዝፈቅ ብቻ ነው የሚመከረው። በመቀጠል ማጠንፈፍና ቀዝቀዝ እንዲል ማድረግ። ወደ አጠቃቀሙ ስናልፍ ደግሞ ይህንን ያዘጋጁትን መጠጥ ጠዋት በባዶ ሆድ 1 ብርጭቆ እንዲሁም ማታ ከመተኛቱ በፊት 1 ብርጭቆ ይጠጡ። ለ7 ተከታታይ ቀናት ይህንን ማድረግ ኩላሊትን ሙሉ በሙሉ ለማጽዳት ይረዳል። ሁለተኛ የሎሚና የፖም አፕል ሳይደር ኮምጣጤ ውህደት ወይም ሌመን ኤንድ አፕል ሳይደር ቬንጋር። ሎሚ ከፍተኛ መጠን ያለው ሲትሬት ይዟል። ሲትሬት በኩላሊት ውስጥ የካልሲየም ጠጠሮችን እንዳይፈጠሩ ይከላከላል፣ የተፈጠሩትንም ያሟሙቃል። አፕል ሳይደር ኮምጣጤ ደግሞ የኩላሊትን አሲዳማነት በመቀነስ ጤናማ ያደርገዋል። የሚያስፈልጉት ነገሮች ግማሽ ትኩስ ሎሚ፣ 1 የሾርባ ማንኪያ ኦርጋኒክ አፕል ሳይደር ኮምጣጤ ወይም አፕል ሳይደር ቬንጋር እንዲሁም 1 ብርጭቆ ለብ ያለ ውሃ። ወደ አዘገጃጀቱ ስናልፍ ለብ ባለ ውሃ ውስጥ የሎሚውን ጭማቂ ይጭመቁት። በመቀጠልም 1 የሾርባ ማንኪያ አፕል ሳይደር ኮምጣጤውን ጨምረው በሚገባ ያማስሉት ወይም ያዋህዱት። ወደ አጠቃቀሙ ስንመጣ ይህንን ውህድ በየቀኑ ጠዋት በባዶ ሆዶ ምግብ ከመመገቦ 30 ደቂቃ በፊት ይጠጡት። ይህ ውህድ የኩላሊት ጠጠር የመፈጠር እድልን ሙሉ በሙሉ ያጠፋል። ሶስተኛ የሐብሐብ ወይም የወተርሜሎን ጭማቂ። ወተርሜሎን 92% ውሃ ከመሆኑ በላይ ከፍተኛ መጠን ያለው ፖታሺየም ይዟል። ይህ ማዕድን በሽንት ውስጥ ያለውን የአሲድ መጠን በመቆጣጠር ኩላሊት ላይ የሚፈጠረውን ጫና ይቀንሳል። የሚያስፈልጉ ነገሮች 2 ኩባያ የተከተፈ ወተርሜሎን። ወተርሜሎኑን ሲጠቀሙት ከነፍሬው ቢሆን ይመረጣል። የሚያስፈልጉ ነገሮች 2 ኩባያ የተከተፈ ወተርሜሎን። ወተርሜሎኑን ሲጠቀሙት ከነፍሬው ቢሆን ይመረጣል። ወደ አዘገጃጀቱ ስናልፍ የከተፉትን 2 ኩባያ ወተርሜሎን በጁስ ማሽን ውስጥ በመክተት ያለምንም ውሃ መፍጨትና በጁስ መልክ ማዘጋጀት። ወደ አጠቃቀሙ ስናልፍ በሳምንት 3 ወይም 4 ጊዜ ከሰዓት በኋላ እንደ መክሰስ መጠጣት። በተለይ በሙቀት ወቅት ኩላሊትን ከድርቀት ለመጠበቅ እጅግ ፍቱን ነው። አራተኛ የዝንጅብልና የእርድ ሻይ። ዝንጅብልና እርድ ጠንካራ ጸረ ብግነት ወይም አንቲ ኢንፍላማቶሪ እና ጸረ ባክቴሪያ እሴቶች አሏቸው። ኩላሊት በኢንፌክሽን ወይም በብክለት ምክንያት እንዳያብጥና እንዳይቆስል ይከላከላሉ። የሚያስፈልጉ ነገሮች ግማሽ የሻይ ማንኪያ የተፈጨ ዝንጅብል፣ ግማሽ የሻይ ማንኪያ የተፈጨ እርድ፣ 1 ብርጭቆ ውሃ። ወደ አዘገጃጀቱ ስናልፍ ውሃን አፍልቶ ማዘጋጀት። በመቀጠል የፈላ ውሃ ውስጥ ዝንጅብልና እርዱን ጨምሮ ለ5 ደቂቃ ያክል ማቆየት። በመቀጠል ለጣዕም ጥቂት ማር። ይህ ለስኳር ታማሚዎች ስለማይመከር ስኳር ታማሚዎች ማሩን እንዳትጨምሩት። ስለዚህ ለጣዕም ጥቂት ማር በመጨመርም ማዘጋጀት ትችላላችሁ።
ወደ አጠቃቀሙ ስናልፍ በቀን አንድ ጊዜ በተለይም ከእራት በኋላ መጠጣት የሰውነትን የመከላከል አቅም ከመጨመሩም በላይ በኩላሊት ውስጥ ያሉ ማይክሮቦችን ይገላል። አምስተኛ በቂ የሆነ ውሃን በትክክል መጠጣት። ምንም ያህል ሌሎች መፍትሄዎችን ብንጠቀም በቂ ውሃ ካልጠጣን ኩላሊታችን ሊጸዳ አይችልም። ውሃ መርዛማ ቆሻሻዎች ሳይከማቹ በሽንት መልክ እንዲወጡ ያደርጋል። ወደ አጠቃቀሙ ስናልፍ አንድ አዋቂ ሰው በቀን ውስጥ ከ2 እስከ 3 ሊትር ውሃን መጠጣት አለበት። ውሃ በሚጠጡበት ጊዜ በአንድ ጊዜ ብዙ ውሃ ከመጠጣት ይልቅ በየሰዓቱ በጥቂቱ ጎንጨት እያደረጉ መጠጣት ለኩላሊት ስራ እጅግ ተስማሚ ነው። ስድስተኛ የሽንኩርት ቅጠልና ነጭ ሽንኩርት ውህደት። ነጭ ሽንኩርት አሊሲን የተባለ እጅግ ጠንካራ ተፈጥሯዊ አንቲኦክሲዳንትን ይዟል። ይህ ውህድ ኩላሊት ላይ የሚፈጠርን የብረታ ብረት ብክለት ወይም ሄቪ ሜታል ቶክሲሲቲን የመቀነስና በኩላሊት ውስጥ ያሉ ጥቃቅን የደም ስሮች እንዳይደፈኑ የመጠበቅ ከፍተኛ አቅም አለው። ሽንኩርት ደግሞ ክሮሚየም የተባለ ማዕድን ስላለው የስኳር መጠንን በማስተካከል ኩላሊትን ይታደጋል። የሚያስፈልጉ ነገሮች 2 ፍሬ የተላጠ ነጭ ሽንኩርት፣ ግማሽ መካከለኛ ቀይ ወይም ነጭ ሽንኩርት እንዲሁም 1 ብርጭቆ ውሃ። ወደ አዘገጃጀቱ ስናልፍ ነጭ ሽንኩርቱንና ቀይ ሽንኩርቱን በደንብ አድቅቆ መክተፍ ወይም መፍጨት። በመቀጠል የተፈጨውን ውህድ በ1 ብርጭቆ ውሃ ውስጥ ጨምሮ ለ15 ደቂቃ ያክል እንዲዘፈቅ ማድረግ። ይህ ንጥረ ነገሮቹ ወደ ውሃው እንዲዋሃዱ ያደርጋል። በመቀጠልም ማጣራት ወይም ማጥለል። ወደ አጠቃቀሙ ስንመጣ ይህንን የተጣራ ውሃ በሳምንት 3 ቀን ከምግብ በኋላ መጠጣት ይቻላል። ነጭ ሽንኩርቱን በምግባችን ውስጥ በጥሬው አዘውትሮ መጠቀምም ተመሳሳይ ጥቅምን እንድታገኙ ያደርጋቸዋል። 7ኛ የሰሊጥ ቅጠል ወይም የኩላሊት ሻይ። በሳይንሳዊ ስሙ ዳንዴሊዮን በመባል የሚታወቀው እጽዋት በባህላዊ ሕክምና የኩላሊት ቶኒክ ተብሎ ይጠራል። በውስጡ የያዘው ከፍተኛ ፖታሺየም ኩላሊት በሽንት አማካኝነት ከመጠን ያለፈ ሶዲየም ወይም ጨውን ጠርጎ እንዲያስወግድ ያግዘዋል። የሚያስፈልጉ ነገሮች 1 የሻይ ማንኪያ የደረቀ የዳንዴሊዮን ወይም የነባቆ ቅጠል ወይም ስር እንዲሁም 1 ብርጭቆ የፈላ ውሃ። ወደ አዘገጃጀቱ ስናልፍ የደረቀውን ቅጠል ወይም ስር በኩባያ ውስጥ ማድረግ። በመቀጠል የፈላውን ውሃ በላዩ ላይ ማፍሰስ። ከዚያም ኩባያውን ከድኖ ለ10 ደቂቃ ያክል ማቆየትና ማጣራት ወይም ማጥለል። ወደ አጠቃቀሙ ስናልፍ በቀን 1 ጊዜ በተለይ ከሰዓት በኋላ መጠጣት። ይህ መጠጥ በኩላሊት ውስጥ የሚፈጠርን እብጠት የመከላከል ከፍተኛ ብቃት አለው። 8ኛ የሰሊጥና የጥቁር አዝሙድ ዘይት ውህድ። ጥቁር አዝሙድ ቲሞኪኖን የተባለ ድንቅ ንጥረ ነገር አለው። ይህ ንጥረ ነገር በኩላሊት ቲሾች ላይ የሚደርሰውን የዕድሜ መግፋትና የመድኃኒት የጎንዮሽ ጉዳትን የመከላከልና የማደስ አቅም እንዳለው በብዙ የምርምር ውጤቶች ተረጋግጧል። የሚያስፈልጉ ነገሮች ግማሽ የሻይ ማንኪያ ንጹህ የጥቁር አዝሙድ ዘይት፣ 1 የሾርባ ማንኪያ ተፈጥሯዊ ማር እንዲሁም ግማሽ ብርጭቆ ለብ ያለ ውሃ። ወደ አዘገጃጀቱ ስናልፍ ለብ ባለ ውሃ ውስጥ ማሩንና የጥቁር አዝሙድ ዘይቱን መጨመር። በመቀጠል ውህዱ ሙሉ በሙሉ እስኪቀላቀል ድረስ በሚገባ ማማሰል። ወደ አጠቃቀሙ ስናልፍ በቀን 1 ጊዜ ጠዋት በባዶ ሆድ መጠጣት። ይህም የኩላሊትን ማጣራት አቅም ወይም GFR ለማጠናከር እጅግ ፍቱን ነው። 9ኛ የሮማን ጭማቂ። ሮማን ከፍተኛ አሲዳማነት ያለው በመሆኑ በሽንት ውስጥ ያለውን የአሲድ መጠን ይቀንሳል። ይህ ደግሞ ለወደፊቱ የኩላሊት ጠጠር የመፈጠር እድልን በከፍተኛ ደረጃ ያጠባል። በተጨማሪም በውስጡ ያሉት አንቲኦክሲዳንቶች በኩላሊት ላይ ያሉ የደም ስሮችን ከማጥፋት ይከላከላሉ። የሚያስፈልጉ ነገሮች 1 ሙሉ ትኩስ የሮማን ፍሬ። ወደ አዘገጃጀቱ ስናልፍ የሮማኑን ፍሬዎች ለይቶ ማውጣት። በመቀጠል ፍሬዎቹን በጁስ ማሽን ውስጥ መክተትና መፍጨት። በመቀጠልም ፍሬውን በወንፊት ማጣራት። ይህንን ውህድ ሲያዘጋጁ ምንም አይነት ስኳር አይጨምሩበት። ወደ አጠቃቀሙ ስንመጣ በሳምንት 2 ወይም 3 ጊዜ 1 ብርጭቆ ትኩስ የሮማን ጭማቂን መጠጣት። ይህ በተለይ የኩላሊት ጠጠር ታሪክ ላለባቸው ሰዎች ፍጹም የመከላከያ መንገድ ነው። 10ኛ የባርሊ ወይም የገብስ ውሃ። የገብስ ውሃ ከጥንት ጀምሮ ለሽንት ቧንቧ ኢንፌክሽን ወይም UTI እና ለኩላሊት ጤና የሚመከር ፍቱን መጠጥ ነው። በኩላሊት ውስጥ የሚገኘውን የቶክሲክ ወይም መርዝ ክምችትን በሽንት መልክ በከፍተኛ ፍጥነት ጠርጎ እንዲወጣ በማድረግ የኩላሊት ግፊትን ይቀንሳል። የሚያስፈልጉ ነገሮች ሩብ ኩባያ ንጹህ ገብስ፣ 3 ብርጭቆ ውሃ እንዲሁም ጥቂት የሎሚ ጭማቂ። የሎሚ ጭማቂው ለጣዕም ያህል የሚያስፈልግ ነው።
ወደ አዘገጃጀቱ ስንገባ ገብሱን በሚገባ አጥቦ በድስት ውስጥ ከውሃ ጋር መቀቀል። በመቀጠል ውሃው ፈልቶ የገብሱ ቀለም እስኪቀየር ድረስ ለ20 ደቂቃ ያክል በዝቅተኛ እሳት ማብሰል። ከዚያም ካወረዱት በኋላ ውሃውን ማንጠፍጠፍ ወይም ማጥለልና ቀዝቀዝ እንዲል ማድረግ። ለጣዕም ያህል ጥቂት ሎሚ መጨመር ይቻላል። ወደ አጠቃቀሙ ስንመጣ ይህንን የገብስ ውሃ በቀን ውስጥ እንደ መደበኛ ውሃ በየመካከሉ መጠጣት በተለይ ሽንት በሚያቃጥልበት ጊዜ ፈጣን እፎይታን ይሰጣል። ውድ ተመልካቾቻችን ዛሬ የተመለከትናቸው መፍትሄዎች ሙሉ በሙሉ ከተፈጥሮ የተገኙና ለጤናችን እጅግ ጠቃሚ የሆኑ ናቸው። ነገር ግን ሁልጊዜ ማስታወስ ያለብን ነገር እነዚህ መፍትሄዎች ኩላሊታችንን ለመጠበቅና ቅድመ መከላከል ለማድረግ የሚረዱ መሆናቸውን ነው። የኩላሊት ህመም እንዳለቦት በሐኪም ከተረጋገጠ ወይም ከፍተኛ የደም ግፊትና ስኳር ካለቦት የህክምና ባለሙያን ማማከርና የታዘዘሎትን መድኃኒት በአግባቡ መውሰድ ቀዳሚው ተግባሩ መሆን አለበት። ጤናችን በእጃችን ነው። ዛሬውኑ ጨው መቀነስ፣ ውሃ በትክክል መጠጣትና እነዚህን ተፈጥሯዊ መጠጦች በህይወታችን ውስጥ ማካተት እንጀምር። የዛሬው ቪዲዮአችን የብዙዎችን ህይወት ማዳን የሚችል በመሆኑ ለወዳጅ ዘመዶ ሼር በማድረግ ተደራሽነቱን ያግዙ። ቪዲዮን ከወደዱት ላይክ ማድረጎን አይርሱ። በቀጣይ የትኛው የጤና ርዕሰ ጉዳይ ላይ እንድንወያይ ትፈልጋላችሁ? አስተያየታችሁን በኮመንት ላይ አስቀምጡልኝ። ስለተከታተላችሁኝ ከልብ አመሰግናለሁ። ፈጣሪ አምላክ ሀገራችንንና ህዝባችንን ይጠብቅ። ጤናማና የተባረከ ጊዜ ይሁንላችሁ። ሰላም ያገናኘን።